እስኪ እንነቃቃ። አንዱ ደጅ ምን ሲለኝ ሰማሁ። ሞቲቬሽን ለኔ አይደለም ግን አንበሳ መሆን የፈለገች ድመት አይጥ ማቆም አለባት። አንተስ አይጥ አቁማል ነው ዝብለ ነው አንበሳ። ሰውነትን አትልቀቅ። ለሌላ ሰው የማይገባውን ነገር ነው ያደርጋል። ሞቲቬሽን ይላል። ይሄ ሆነ ትልቅ ሞቲቬሽን ነው። ቢቀልድም ግን ሆነ ትልቅ ሞቲቬሽን ነው። ምንድነው ያለው? አንበሳ መሆን የፈለገች ድመት አይጥ ማቆም አለባት። ይሄ ትልቅ መልእክት ነው ራሱ። ሰላም ሰላም፣ እንዴት ናችሁ? የሬድ ማክስ የዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌላው ጊዜው ባሪ ቪዲዮ ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ ትንሽ ቢራዝም የባለጌ ወንበር ነው ይመስሉ የጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለ መቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት አለ? ኤሌሴቱ ከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ የገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ተወጋ ይረሳም። አንተ ብትወጋ አይደለም ብትወጋም አትረሳም አንተ። በቃ ገደሉት። ሰውየውን እኮ በቃ ገደሉት። ምንድን ያለው? ሊመታ የተቀመጠ የጎልፍ ኳስ ነው የሚመስለው። እንግዲህ መላጦች የሁሉ ግፍ ሳይደርስባችሁ ፀጉራችሁን አሳድጉ፣ ፀጉራችሁን አሳድጉ። ደስ ብሎኛል እንጋባ። ስለዚህ አሁን ወደ ሰርግ ስነ ስርዓቱ ነው የምንገባው። ሰርግ ስነ ስርዓቱ አንቺም ባልሽ ተንከባከባልሽ አይደል? በቀን ስንት ጊዜ ቡና ታፈለታለሽ? በቀን እና ስትል በነገራችን ላይ ቡና በባዶ ነው የምጠጣው። በባዶ ነው የምጠጣው። በባዶ አንተ ያመሸ ተገባለህ ወደ ቤት። ያው ኳስ ሲኖር ማምሸት አይቀርም። በነገራችን ላይ በዚህ ዓመት ዋንጫ የሚበላው የአርሰናል ደጋፊ ነኝ። የአርሰናል ደጋፊ ነህ? እንደዛማ ፍጹም ሊሆን አይችልም። እንዴት? የአርሰናል ደጋፊ ቢሆንማ እኔንም አያገባኝም ነበር። በሰርጉ ገሚዜ ነበር የሚሆነው። ማን ነው አንቺ ልጅ? እንዴ ማንቺ ደጋፊ ነሽ እንዴ? ኧረ በእናትህ አጋባን ሰውዬ፣ በእናትህ የምታገባ ኮንሶላ ታገባ። አጋባችኋለሁ አበቃ እኮ አጋባራቶ መጀመሪያ ቃል ተገባላችሁ። እሺ አንቺ መቼ ጀምፊት አምነሽበት ነው ያገባሽው አይደል? ሌላ ወንድ ጋር ሄዳሉ ብትይ በቃ እኔ ቆርጦልናል እንዳቀራውጭ። አንተም ሌላ ሴት ጋር አይደለም ማራር በጣም ማፈቅራት እሱ ወንድ ነው ሄዳ ሂድ ከስከስ ፊት ስለዚህ ተሳሳሙ በቃ ተሳሳሙ። ከመሳሳት በል አና አንቺ አንድ ምን ነግራ ነው አንቺ ነው ያገባውታ አጎትሽ የመጣ ቁርስን መሰራተኛ ጋር የሚበላው ነገር ተወበዩ ይበራል እንዴ በሌለንበት በር ከፍቶ ዘግተን ሄዳን ከጎረቤት ቁልፍ ተቀብሎ መሶብ ላይ ወጣ አድርጎ ቁጭ ብሎ ይበላል። አሁን በቃ ምታሳ ይሄን ነገር ምታስተካክል ነበር። እሱ ነገር ቀረፊለት ምታሳው ሰማ ዋው ያጎትሽን ነገር ብቻ አስተካክል እንጂ ያገባሻል። ለቤት እየሄደ በር ከፍቶ ምግብ የሚበላው ነገር እሱን ብቻ አስጠንቀቂው እንጂ ችግር የለም። ሜክሲኮ በፍ ያለል እንዴ አማርጠ ከቀጭን ኮፍራም ከጠይም ከጥቁር ከቀይ አማርጠ እኮ ነው የምትበላው። እባክህ እየነገርኩ ግን ስትበላ በጣም መጠንቀቅ አለብህ። ባለፈውን አንዷን አይቼ በሏት። እዚህ ጋር ቀጣይለም ነፍስ ውጪ ነፍስ ግቢ አነቀኝ ነው ማለት ሳስበው ብር አድርጋለች። ለክ አንገቷ ላይ ሳይል እጇ ላይ ሳይል እግሯ ላይ ቶሎ ዩጋንዳ አረገችው። ገባኝ እኔ ይሄን ያወጣው የዘንድሮ ሴት ብሩ ነው የቱ ጋር እንደሚያረጉት አታውቁም። አንዷን ራሱ ትላንትና አይቼ በጣም ታምራለች። ስልቅጥ አድርጌ ነው የበሏት። ከዛ ቤት ስገባ ሆድ ቁርጠት በሆድ ቁርጠት ተቅማጥ በተቅማጥ ለካ ሜካፑ ነው እንዴ። እየተጠነቀቅ እንጂ እሱማ ግድ ነው። እንዴት ነው አንተ ግን ለመድክ መብላቱን በስትክክል? አዎ በስነ ስርዓት ነው እንጂ መብላት ሰው አልፌ ቁማር መብላት ጀምር። ጀግና ለነገሩ እሱ የከፈተውን ጉሮሮ እኮ ሳይዘጋ አይደለም እኮ እግዚአብሔር ይመስገን። ሳምበላን አይደለም መቼ እኔ የምልህ ነገ ልጋብዝ። የት ቦሌ ልጋብዝ? እኔ እኮ ቁርስ እኮ ጾም ላይ እኮ አልበላም እኮ። ባይሆን ዛሬ ማታ ጨረቃ ሙሉ ስለሆነች ፓርቲ ተዘጋጅቷል እንዳትቀር። የት? አውቶቢስ ተራ ነው። ይኸውልህ ካንተ የሚጠበቀው ጥርስን ቦርሸ ብቻ መምጣት ነው። ይሄን ህዝብ ቅማል በቅጫ እናደርገዋለን። እንዳትቀር በቃ ማታ እንቀር። ቡዳዎች ግን ምንድነው በቃ ቀስ ብላችሁ ብሉ ነው የሚባለው። ይሄንስ ምንድነው? ቆንጆ ሴት አየ ከዛ በቡዳይኑ በላት ነው የሚባለው።
እቤት ስሄድ ቁርጠት ያዘው ምንድነው ሜካፓ ነው። ስለዚህ በቃ ወይ ሜካፕ ያሌለውን ሰው አይታችሁ ብሉ። አላቅም ብቻ ግን አላቅም ብቻ ይሄ ልጅ በጣም ነው ደስ የሚለኝ። በጣም ታለንትድ ናቸው። እንግሊዘኛ ማውራት እችላለሁ ልክ ሰው ሳይ የማውቃቸው እንግሊዘኞች እንዳለ ሄደው ሆዴ ውስጥ ነው ሄደው የሚሰነቀሩት። በቃ ናውጣ አትውጣ እዚህ ጉሮሮ ላይ መተናነቅ። በቃ ልክ ሰው ሳይ ምን እንደሚያደርገው ይሸማቀቃል እንዴ። ለብቻዬ ግን ዜሪዝ ዜሮ ቶት አይቶት ይቶት በቃ ለብቻዬ ተረትረዋለሁ። ልክ ሰው ሳይ ግን አሻፈረኝ ነው የሚለው። ይሄ ነገር ግን እውነት ነው ማለት ብዙ ሰው እኮ ይሞክራል፣ ግን አሁን እንዳለው ሰው ሲያይ ነው የሚጠፋበት። አዎ ሰው ስናይ የሆነ የሚጠፋብን ነገር አለ እንጂ በጣም አብዛኛው ሰው ይችላል ማለት ይቻላል። ትንሽም ቢሆን ይችላል፣ ግን ያቺ በምጠፋበት ሰው ሲያይ ነው። ሰው ፊት ሲሆን መቼም አይመጣም። በቃ እንደነባበራለን ራሱ አንተ ልክ ነህ ነው ማዘር ለቅሶ ቤት እንዳልደፋሽ አንቺ ጥንባት አንቺ መጣሽ እኮ ይልሽ አትይም አይደል? እስኪ ነጠሯን ደረብ ብታረጊ ድግስ ቤት ብትሄጂ ፀጉርሽ እንደዚህ አጎፈረሽ ምን አጠራሽ ያዘንሽ ይመስላል። ዋናው ካለብ ነው። ሾካ ካለች ምን አባሽ ተሰብስበን እናትየው እኔ አይዞት እመትዬ አይዞት እግዚአብሔር ያጽናዎት። እግዚአብሔር ለማስጠቆር ነው እንደዚህ አይዞት ምን አገባሽ? አሽቂ ዝም በይ እባክሽ። ሌባ እኮ 5 እንጀራ እኮ አበድራኛለች። ውይ እኔ እኮ አንድ ቀን ከዛው ሸላ ባሏ ጋር ስትጃጃል እሷንም ባሏንም ነበር አንጥፌ ጣልኳቸው። ደጋራኳቸው። አዎ የታባታችሁ አንቺ ግን ማን የቀረሽ አላነጠብሽው? አሁንም ያልሽ አፍሽ እኔ ማጸለይኩ እኮ አፍሽን መትከፍች ከሆነ እዛንም እንደባልቅሽ አብሬ እሷ ጋር አፍሽ ዳትከፍታንቺ ባይ 5ቱን እንጀራ እኮ ጸለይኩኝ። ቢደፋት የታምጨ ነው መከፈል እያልኩ ነበር። ደፋት እንዳልኩ አንቺ ይባታ ነሳ እኔ 5 ሊትር ዘይት አመጣሽ ለኔም እያጣለሽ ነው ሶፊት ነው ደህና ነው ችግር የለም አልኩሽ። ምን ባንቺ አፍሽን እንዴ ስትገረኩ ነው የምልካችሁ ስጥት እያደረኩ ነው የምልካችሁ ብላለች። ወደ ክላስ ሄድ እኮ እውነት ነው። ሁላችንም እንደዚሁ ነው የምንመለሰው እንዴ። እና መሄድና መምጣት አንድ ነው እንዴ? ርዕሰው መመለስ ሲሆን እኮ በቃ ደስ ይላል። ግን እኔ ስሄድ ራሱ ቶሎ ነው የምሄደው። ስሄድም ቶሎ ነው የምሄደው፣ ስመጣም ቶሎ ነው የምመጣው። ግን ብቻ አሪፍ ነው። እንዴት አልኩ እንደም እግዚአብሔር ይመስገን። ምን ግን እንደዚህ ጠማላ አይገባም። ምንድን አንተ በሰላም ተቀበለ በእንደ አንተ ለቅሶ ቤት ከቅድም ጀምሮ ምንድን ነው ነፍሳቸውን ባጸደ ገነት ያኖረው እንደም ቀባጥረው እንዴ ለምን ጸበል አልሞከረ? አንተ ማጠቆር ተጠቅመናል እንዴ? ምንድን ነው ጠቆር በጸበል አይደለም ያለው? አረ ዝም ብለህ አትፍራ በእናትህ ተፈሪጋ። እኔ ምንሽ ባባ የት ቤተክርስቲያን ተቀበልኩ? አረ ለምን ገዳም ጉዞ አለ ትሄዳለህ እንዴ? ለምን አንተ ተነስታ አትሄድም? ቁጭ ለታኛ ታታከመራ ወደዳችሁ ያማችኋል እንዴ? ምንድን ነው saying አሪፍ ገዳም ጉዞ አሪፍ ገዳም ነው ትሄዳለህ? አትሄድም? እንዴት ነህ? ምን ፈልገህ ነው? መታወቂያ ላወጣ ነበር። ኗሪ ነህ? አይ አይደለም ሟች ነኝ። ኗሪ ነህ ወይ? አይደለም ሟች ነኝ። ደስ ይላል። ነዋሪ ነክ ሲባል ምን ለማለት ተፈልጎ ነው እንዴ? የዛ አካባቢ ነዋሪ ነክ በህይወት መስሎት ነው። በህይወት የተጠየቀ መስሎት ነዋሪ ነክ ሲባል ብቻ አሪፍ ነው። ብቻ እስኪ እንነቃቃ። አንዱ ደጅ ምን ሲለኝ ሰማሁ። ሞቲቬሽን ለኔ አይደለም ግን አንበሳ መሆን የፈለገች ድመት አይጥ ማቆም አለባት። አንተስ አይጣቁማል ነው ዝብለ ነው። አንበሳ ሰውነትን አትልቀቅ። ለሌላ ሰው የማይገባውን ነገር ነው ያደርጋል። ሞቲቬሽን ይላል። ይሄ ሆነ ትልቅ ሞቲቬሽን ነው። ቢቀልድም ግን ሆነ ትልቅ ሞቲቬሽን ነው። ምንድነው ያለው? አንበሳ መሆን የፈለገች ድመት አይጥ ማቆም አለባት። ይሄ ትልቅ መልእክት ነው ራሱ።
ሃፒ በርዝዴይ። በቃ ተከብሮላል። ወደ ስራ ኮፍያውን አረገ። በቃ ኬኩን ቆርሷል። ኬክ ራሱ አልቆረሰም እኮ አቀረቡለት እንጂ ኬክ ራሱ እኮ አልቆረሰም። ጥሩ ነው ብቻ ግን ጎዳና ምንድን ነው? ምን እያደረክ ነው? ምን አደረኩ? ምንድን ነው የምታየው? ዙርና አውራኝ ወደዚህ። ምንድን ነው ያስከውል? ምንድን ነው ላይተር ምን ያደርግልሃል? ኧረ እማ እያስጨነቅሽኝ በእውነት አላጨስኩም። ምን ነው ያጨስኩ መስላለሁ? አዎ። ምንድን ነው የጣልከው? ምንድን ነው? ምንድን ነው? ጎዳና አቤት አባቱ እንዴ! ቆይ ከአንዳንድ ተባረረ፣ ከቤት ተባረረ ጭራሽ። ምንድን ነው እንደዚህ ነው እንደሚደበቀው? ቆይ ሲጋራው ላይተሩ በቃ አንድ ፊቱ ፈላፊስ ቢያጨስ ይሻላል እኮ በቃ ተባሯል፣ ጎዳና ወጥቷል። እንግዲህ በቃ Jesus. What's going on here? Jesus. Jesus. በቃ ሌባው እኮ ስልኩን የቃሙ አይደለም የገቡት ናቸው። ሰውየው እንዳይወጣ የዘጉበት ናቸው ሌቦች። አሪፍ ነው ብቻ። እንግዲህ የዛሬ ቪዲዮ ይመስል ነበር። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።